የኢትዮጵያ የባህር በር ጥያቄ በአካባቢው ጸጥታ ላይ የሚኖረውን አንድምታ በተመለከተ አሜሪካ ከዓመታት በፊት የነበሩ ፋይሎችንና ግለሰቦችን ጭምር በማናገር ግምገማ ስታደርግ መቆየቷንና አሁንም በጉዳዩ ላይ ግምገማ በማድረግ ላይ እንደሆነች ተሰማ። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማሳድ ቦሎስ የኢትዮጵያን የባህር በር ጥያቄ በተመለከተ ከተለያዩ ወገኖች ጋር መወያየታቸው የተዘገበ ሲሆን አምባሳደሩ የኢትዮጵያን የባህር በር ጥያቄ በኃይል የተደገፈ ሊሆን ይችላል የሚል ስጋት ከአሜሪካ በኩል መኖሩን መነሻ በማድረግ በኢትዮጵያና ኤርትራ መካከል ፍቺው የተፈጸመበትን ሂደትና ቀጣይ ሁኔታዎችን በተመለከተ ከቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር እንዲሁም ኢትዮጵያ የባህር በር ስታጣ በዚያን ጊዜ የለንደኑን ድርድር ከመሩት አምባሳደር ሄርማን ኮሆን ጋር መወያየታቸውን ጭምር ያነሱት ዘገባዎቹ የደርግ መንግስት ሊወድቅ አንድ ቀን ሲቀረው ግንቦት 19 ቀን 1983 ዓመተ ምህረት በለንደን የተጠራውና ሳይጀመር የተጠናቀቀውን መድረክ የመሩት በወቅቱ የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ሄርማን ኮሆን ለአምባሳደር ማሳድ ቦሎስም በወቅቱ የነበረውን ሁኔታ ማብራሪያ መስጠታቸው ተመልክቷል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የአፍሪካና የመካከለኛው ምስራቅ ልዩ መልእክተኛ አምባሳደር ማሳድ ቦሎስ በጉዳዩ ላይ ከቀድሞ የህወሓት መሪዎች ጋርም እንዲሁም ውይይት ያደረጉ ሲሆን ንግግሩ ኤርትራ ስትገነጠል የነበረውን ሂደት እንዲሁም የ1990ውን ጦርነት ከተነሳ በኋላ የነበረውን ሁኔታ የጨመረ እንደሆነ የተገለጸ ሲሆን በወቅቱም በኢትዮጵያ በኩል አሰብን የመያዝ ፍላጎት እንደነበረና በጠቅላይ ሚኒስትር መለስ ዜናዊ አሻፈረኝ ባይነት መክሸፉ እንደተነገራቸው ተገልጿል። በዚህ መልክም የተለያዩ ወገኖችን በማነጋገር ከጠቅላይ ሚኒስትር ዶክተር አብይ አህመድም ጋር የተወያዩት አምባሳደር ማሳድ ቦሎስ ከአካባቢው የጸጥታ አንጻር ኢትዮጵያ የኃይል አማራጭ እንዳትጠቀም ጥሪ ማቅረባቸውም ተመልክቷል።